ሰላም ውድና የተከበራችሁ የደብሊው ጎ ሚዲያ ቤተሰቦች እንዴት አላችሁ? ከሰሞኑ መነጋገሪያ ስለሆነው የታዋቂው ቲክቶከር አይሾው ስፒድ በሴኔጋል ቆይታ የገጠመው በኩምፖች ዳንስ በጣም ከመገረም እስከ መወዛገብ ስለደረሰበት ጉዳይ በግልጽ ልናስረዳችሁ ወደድን። ከቪዲዮ ጋር አብራችሁን ቆዩ። ኩምፖች መገኛቸው ቅንና ታዋቂ ሆነው የኢንተርናሽናል ፕሮፌሽናል እግር ኳስ ተጫዋቹ ሳዲዮ ማኔ ሀገር ሴኔጋል ነው። በሴኔጋል ካሳማንሳና በጋምቢያ የሚኖሩ የዲዮላ ወይንም ጆላ ሰዎች ባህላዊ አልባሳትን የሚለብሱ መንፈሳዊም ነው። ይህን ማህበረሰብ ስምምነት የሚጠብቅ የደን ውስጥ መንፈስ በመባልም ይታወቃል። በሴኔጋል በጋምቢያ የሚኖሩ የጆላ ህዝቦች ባህላዊ ጭንብልና በዘንባባ ቅጠሎች የተሸፈነው ኩምፖ በበዓላቶች ላይ ይጨፍራል። ምስጢራዊ አዳዲስና የማይታወቁ ቋንቋዎችንም በመናገር ግልጽ የሆነ ዳንስንም ይደንሳል። ነገር ግን በይበልጥ በሚከበረው በአዲስ ዓመት ዋዜማ ክብረ በዓል ላይ ነው። ይሁን እንጂ በተወሰኑ ባህላዊ በዓላትም ላይ በመጨፈርና በመናገርም ይታወቃል። በዋናነት ከዲሴምበር 26 እስከ ጃንዋሪ 2 በአቤኔ ፌስቲቫል በተሰኘ የአዲስ ዓመት በዓል በዲሴምበር 31 በተለይ ልዩ መድረክን በመያዝ ያከብራል። ሌላው ደግሞ በየካቲት ሁለተኛ ሳምንት ካፋውንቲን ካርኒቫል የተሰኘ በዓልንም ለማክበር ይከሰታል። Although our perception is limited, we can still find clues. በሀገሬው እምነት ኩምፖ በጫካ የመጣ መንፈስ ወይንም ማህበረሰቡን የሚጠብቅ የሚባርክና የክፉ መናፍስትን መንደሩ የሚያጸዳ የሚመስል መናፍስት ነው። ምስሉ ለተመለከተው ሙሉ በሙሉ በፓልም ፋይበር የተሸፈነና የሳር ክር የሚመስል ብዙውን ጊዜ በትንሽ ባንዲራ ወይንም ዱላ በሚመስል ነገር ከህዝቡ ጋር ለመግባባት እንጠቀማል። ጦር ወይንም ዱላ የምትመስለውን ነገር ከመሬት ላይ በመሰካት በሚያሳየው ልዩ የመሽከርከር ጭፈራው ደግሞ በጣም ብዙዎችን ይማርካል። ይሁን እንጂ ውስጡን ለተመለከተ ድንቅ አትኩሮትን ይሰጣል። በባህላቸው መሰረትም ኩምፖን መንካት ወይም ደግሞ ከጭምብሉ ውስጥ ከልብሱ ውስጥ መመልከት የተከለከለ ነው። ይህም እንደ ከባድ በደልና ጥፋት ይቆጠርበታል። ይህም የተረገመ እርግማትን ወይም ደግሞ መጥፎ ነገርን ሊያመጣበት ይችላል። የዳንሰኛው ማንነት በሚስጥር ተጠብቆ የሚቆይ እንጂ ለማንኛውም የሚታወቅ አይደለም። አዳዲስ በዛ እምነት ለሚገቡ ግን ይነገራቸዋል። ይሁን እንጂ ብዙዎች በኩምፖ ውስጥ ምን አለ፣ በጭምብል ውስጥስ ምን አለ ብለው ሲጠይቁ ምንም የሚታይ ነገር የለም። በእምነታቸው መሰረት ኩምፖዎች ወይም የጫካው መንፈስ ቢያንስ በአመት ለአንድ ቀን እንኳን ወደ መኖሪያ መንደራቸው ብቅ ካላለ ወይንም ካልታየ ወደ ጥፋት ወይንም ሞት ከባድ መከራ እንደሚያመራም ይታመናል። በዚህም ከፋ ያለ ጫና እንዳለውና ትልቅ የሆነ መጥፎ ነገር ሊመጣባቸው እንደሚችል በማወቅ ዱዓና ጸሎትን ይይዛሉ። ሌላውና የሚደንቀው በበዓላት ወቅት እንደ ሮቦት የሚሽከረከሩና የሚደንሰው ኩምፖ ምግብ የሚበላና አካላዊ አካል አለመሆኑ ነው። በአንዳንድ የሀገሬው አፈ ታሪክም በመንቀሳቀስ እሳት በሚፈጠርበት ወቅት በዳንስ ያጠፋል ተብሎም ይታመናል። Of the West African people. Although many believe that voodoo is associated with black magic,